ለምንድነው ቁጭ ብለህ የምታይኝ? አትበላም እንዴ? መጀመሪያ እኮ አንቺ ትገቢኝ። እንደውም አልበላምሽ እንዴ? ላይ ዛሬ ያመጣሁት ምግብ እኮ ትንሽ ስለሆነ ለሁለታችን አይበቃም ብዬ። ቆይ ግን ወጣ ብዬ እንድሰራ ማትፈቅድልኝ ለምንድን ነው? ራቅ ብለን ነው አይደል ያለነው? ዝናው የማያገኝብን ቦታ ነው አይደል ያለነው? በእርግጥ የሆነ ተአምር ካልተፈጠረ በቀር እዚህ ማንም ሊያገኘን አይችልም። ስለዚህ እኔ ወጥቼ ልስራ። ላንተ ወጥቶ መስራቱ ምናልባት አደጋ ሊሆንብህ ይችላል። ለቤት ኪራይና ለቀለብ በየጊዜው ሰው ማስቸገሩ በጣም ሰልችቶኛል። ስለዚህ እንድሰራ ፍቀድልኝ። አንቺማ መቼም ስራ እንድትሰሪ ያላደርግሽ ሉላይ። ግድ የለም ወጥቼ የሆነ ስራ ፈልጋለሁ። ቆይ ዝና ለፖሊሶች ቪዲዮን አሰራጭቶት ቢሆንስ? አይ ሐሳብ ቢቀር ይሻላል። መድብል አሁንም ከኛ የሚፈልገው ነገር እንዳለ ነግሮኛል። ስለዚህ ከኛ የሚፈልገው ነገር እስኪያገኝ ድረስ ለፖሊሶች እንደማይሰጥ ነው ያወራኝ። ከራሱ ሐሳብ ውጪ የማይመራ ስለ ዝና እኮ ነው እያወራን ያለነው። ዝና እኮ ደረቅ ነው። አታስቢ ያልኩሽ እኮ ነገውን ወጥቼ እኔ ራሴ ስራ ፈልጋለሁ። ደግሞ በአካባቢው ብዙ የኮንስትራክሽን ስራዎች አሉ። እና የቀን ስራ ልትሰራ ነው? ከፈቀድሽልኝ ማታም ቢሆን እሰራለሁ። ሞገስን እየቀለድኩ አይደለም። መስተንግዶም ቢሆን መስራት አያቅተኝም። ጭራሽ መስተንግዶ? አንቺ እኔን ካስተናገድሽኝ በቂ። እና ካንተ ሌላ ማስተናገድ ነው ይመስል? ለኔ አንቺን ካዩብኝ ያው ነው። ምን ያክል እንደምሳሳልሽ የገባሽ አልመሰለም። አሁንስ ያዝና እየመሰልከኝ ነው። ወይ ምን ነው ሉላዬ? አሁን ካልጠፋ ሰው በዝናት ነኝ ትመስኛለሽ? በዝና አሁን የተናገርሻትን ነገር መልሰሽ ትፊያት። ለማንኛውም ቅድስት ሰርፕራይዝ አደርጋለሁ ብለሽ ራሴ ሰርፕራይዝ ሆነሻል። እንግዲህ የኛም ሴታፕ በትክክል የሰራ ይመስለኛል። እንዴ ቅድስትዬ፣ እሺ በይዋ። እንዴ ቅድስትዬ፣ እኔ አባዬ አጎቴ ዳጣ ሆኖ እንደዚህ ለፍተን መቼም አታሳፍረኝም አይደል? በላስ ብሩክ በስተመጨረሻም ለቅድስት የጋብቻ ጥያቄ ጠይቋታል። ታዲያ በዛን ሰዓት ላይ ሁሉም በሚባል ደረጃ ላይ የቅድስትን ምላሽ እየጠበቁ ነው። እስቲ ቅድስት አዎ ትቀበለውና ይጋቡ የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ነገር ግን በዚህ ሁኔታ ላይ እሷ ሰርፕራይዝ ስትደረግ ገና ከመጀመሪያው ነው ፊቷ ላይ በጣም ደስተኛ ሆና ነበረ። በዚህ ሁኔታ ላይ ያለምንም ጥርጥር ትቀበለዋለች ብለን እናስባለን። በሌላ በኩል ሁለት አሳዛኝ ነገሮች አሉ። ብሩክ መድብል ምንም በማያውቀው ሁኔታ ላይ መድብል ትልቅ ችግር ውስጥ እንደገባ አንዲትም ነገር አያውቅም። ሌላው ሞገስ ደግሞ ውጪ ወጣ ብሎ ስራ ባለመስራቱ ምክንያት ብቻ እዛ ቤት ውስጥ የሚበላ እንኳን እየቆጠቡ እንዳሉ አይተዋል። ምን ያህል አሳዛኝ ሁኔታ ውስጥ እንደገቡ በዚህ ማየት ትችላላችሁ። ሉላ አንድ ሐሳብ አላት። ሞገስ ከጊዜ በኋላ የሰው ነፍስ አጥፍታል ተብሎ ስራ ካቆመ ብዙ ጊዜ ሆኖታል። በዚህ ሁኔታ ላይም ምናልባት ዝና ተብየው ፖሊስ ላይ ከጠቆመበትና ፖሊሶች እሱን እያፈላለጉት ከሆነ በሚል ደረጃ ወጣ ብሎ እንኳን ነገሮችን ማየት አልቻለም። ሞገስ ለዛ ነው እዛ ቤት ውስጥ እየዋለ ያለው። ሉላ ደግሞ ከዚህ በፊትም ዝና እያፈላለጋት ስለነበረ መውጣት አትችልም። ታዲያ አሁን ላይ ከሁለታችንም ችግር የሚብሰው ያንተ ነው። ስለዚህ እኔ ዝናን ወጣ ብዬ ምንም ሳያየኝ ስራ እየሰራው መግባት እችላለሁኝ። አሁን ያለንበት ቦታ ደግሞ ምንም ነገር ቢፈጠር እንኳን ሊያገኘን አይችልም። አሁን እኔ ወጥቼ ስራ እንድሰራ ፍቀድልኝ እያለችው ነው። በዚህ ነገር ሞገስ ባይስማማም ግን በጣም እየፈራ ያለው ነገር ቢኖር አሁን ያሉበት ችግር ውስጥ እየባሰባቸው ሊመጣ ይችላል። ስለዚህ
እሷ ወጣ ብላ ስራ መስራት ይኖርባታል ማለት ነው። በዚህ ሐሳብ ከተስማማና እሷ ወጣ ስራ የምትሰራ ከሆነ ወደፊት ምን ይፈጠራል? የመጀመሪያው ነገር የዝና ሰዎች በየቦታው ስላሰማራቸው አንዳቸው እሷን ካዩት ወዲያውኑ ለሱ መጠቆማቸው አይቀርም። ስለዚህ እንደዚህ ከበፊት የነበረው እነሱን ማባረሩን ይቀጥላል ማለት ነው። ዝና ካሌብ ሞሲሳ ደውሎለት የመጀመሪያው ስራ በአንተ ምክንያት ተበላሽቷል። አሁን ላይ ትህትናን ካገኛት 2 ኩላሊቷን ነው የምፈልገው፣ አንዱም ብቻ አይደለም። ከዚህ በፊት አንዱን ኩላሊቷን ነበር ወስደን ልጅቷ በህይወት እንድትተርፍ የምናደርገው። በዚህን ሰዓት ላይ ግን ትህትና እንዳትተርፍ አድርገ 2ቱንም ኩላሊቷን እንድታወጣላት ብሎ ለዝና ትዕዛዙን አስተላልፎለታል። ዝና ግን በዚህ ሰዓት ላይ እያበሳጨውና እያዘነበት ያለው በሱ ምክንያት ብዙ ስራዎች እየተበላሹና አንዱም ሳይሳካለት እንደቀረ ነው የሚያሳየው። ወዲያውኑ ወደ መድብል ይደውልለትና ምን እንዳደረገለትና ምን አዲስ ነገር እንዳለ ይጠይቋል። በዚህ ሰዓት ላይ ዝና መድብልን እያስገደደው እንደሆነ ሁላችሁም ታውቃላችሁ። ትህትናን ከተደበቀችበት እንድታወጣና ወዲያውኑ እሱን የሚያደርግ ከሆነ የገዛ ጓደኛን ሞገስን እስር ቤት አልወረውረውም፣ የሰው ነፍስ እንዳጠፋም ጭምር ታውቃለህ። ያንን ቪዲዮ ወስጄ ለፖሊስ ጣቢያ ካመለከትኩኝ እሱም የሚታሰር ይሆናል። እድሜ ልኩን እዛው ሲበሰብስ ሉላ ደግሞ የኔ ትሆናለች ብሎ ስላስፈራራው መድብል የሱን ስራ ሳይሰራለት አዎ እየሞከርኩልህ ነው፣ ልጅቷንም ለማግኘት ያላደረኩት ጥረት የለም እያለ ለዝና ይነግረዋል ማለት ነው። ዝና ግን በዚህ በኩል ከመድብል ጋር አውርተው ከጨረሱ በኋላ አንድ ነገር ያደርጋል። ያም ወደ ፖሊስ ይደውልለትና የሆነ የሱ ቅርብ ፖሊስ አለ፣ ቪዲዮ ልክልሃለሁ፣ ቪዲዮውን ካየ በኋላ ማድረግ ያለብህን ነገር ማድረግ ትችላለህ ይለዋል። ያ ማለት እንግዲህ ቪዲዮን የሚልክለት ትክክለኛ የተፈጠረውን ነገር የሚያስመስል ቪዲዮ ነው፣ የሞገስን ሰው ሲያጠፋ ማለት ነው። ያንን ካደረገ በኋላ እንግዲህ ወዲያውኑ ያ ፖሊስ ሞገስን ማፈላለግ ይጀምራል። ትክክለኛ የእስር ማዘዣ ወረቀትም አጽፎበት ወዲያውኑ በተገኘበት እንዲታሰርና ወደ ፖሊስ ጣቢያ እንዲወሰድ የሚያደርግ ነገር ነው ማለት ነው። መድብል ይህንን ነገር ቀድሞ ከሰማ ያው ያጠፋውን ጥፋት ያውቃል ማለት ነው። መድብል በዚህን ሰዓት ላይ በፖሊሶች እጅ ያ ቪዲዮ ገባ ማለት አሁን ላይ የገዛ ጓደኛው ሞገስን የሚያጣው ስለሚመስለው ትክክለኛ ትህትና ያለችበትን ሁኔታ ላይ ቶሎ ብሎ ለዝና የሚናገር ይሆናል። ሞገስ ሊተርፍበትና ሳይታሰር መቆየት የሚችልበት አንድ ምክንያት አለ። ጠበቃው እንግዲህ ከዚህ በፊት በዝና እንደተነገረው እሱ ከተረፈ በኋላ ከዚህ ሀገር ለቆ እስኪወጣ ወይንም ደግሞ ለቆ እንዲወጣና ነገሮች እስኪተካከሉ ድረስ ወደዚህ ተመልሰ መምጣት የለብህም ብሎታል። እንደውም የተነገረው ጥብቅ ነገር ቢኖር ቤተሰቦቹ ሁላ ትክክለኛ እሱ እንደሞተና በቃ ቀብረው ነዋል ብለው እንዲያስቡን ያደረጋቸው። ምናልባት ናፍቋቸው ቤተሰቦቹ ጋር የሚደውል ከሆነም ጭምር ያ ነገር መረጃው ይወጣበታል ማለት ነው። ዝና በዚህ ሁኔታ ላይ ነገሮች ከቁጥጥር ውጪ ይወጡበታል። አሊያም ደግሞ ሞገስ ከታሰረ በኋላ እሱ ተመልሶ ሊፈታበት የሚችለው መድብል አንድ ነገር ያውቃል። ያም ጠበቃው በህይወት እንዳለ ማለት ነው። የጠበቃውን ስልክ አብዛኛው ጊዜ መድብል እንደያዘውም ጭምር ታውቃላችሁ። ነገር ግን እየተንቀሳቀሰና ስልኩን እየተጠቀመበት እንደሆነ ትራክ ካደረገው በኋላ አረ ይሄ ሰውዬ በህይወት አለ እንዲህ ብሎ እንዲያስብ ያደርገዋል። መድብል ቶሎ ብሎ የገዛ ጓደኛውን ሊታደግበት የሚችለው ብቸኛው አማራጭ ጠበቃው በህይወት እንዳለ ምስክርነት ማሳየት ነው። እሱንም ደግሞ ከተደበቀበት እንዲወጣ ማድረግ ብቻ ይቻላል ማለት ነው። ብሩክና ቅድስት በስተመጨረሻም እንግዲህ ሊጋቡ ከጫፍ ደርሰዋል። ምሳሌም ገና በልጅ እድሜዋ የምታስበውን አይታችኋል። የእናት ጊዜ እንኳን እናት ጊዜ በጣም ይደብረኛል፣ ምክንያቱም ሌሎቹ እናት አላቸው፣ አብረዋቸው ያከብራሉ፣ እኔ መች ነው እናት የሚኖረኝ እያለች ለቅድስት ስትናገር አይታችኋል። ቅድስት ብሩክን አገባች ማለት ትክክለኛ የምሳሌም እናት ትሆንላታለች ማለት ነው። በዚህ ሁኔታ ላይ ምሳሌም ደስ እያላት ትመጣለች፣ አንድ ላይ በሰላም ይኖራሉ። ይህንንም ግን ብሩክ ያው ቅድስት ጋብቻውን ከተቀበለችው ብቻ ነው፣ ማትቀበልበት ምንም አይነት ምክንያት እንደሌለ ሁላችሁም አይታችኋል። ሁሉም ተሰብስበዋል። ዳጣ፣ ሞገስ የለም፣ መድብል፣ ሌሎቹም እንደዛው። በዚህ ሁኔታ ላይ ሰርጋቸው ይደረጋል። በቅርቡ ይጋባሉ። የሞገስም ሌሎችም ነገራቸው እንዳለ የሚስተካከለላቸው ይሆናል። አንድ የመጨረሻው የምናነሳው ነገር ቢኖር የማህሌትን ጉዳይ ነው። ማህሌት አዲስ ጓደኛ ከተዋወቀች በኋላ እቺ ልጅ የምትሰራው ማታና የማታ ስራዎችን ወይንም ደግሞ ልክ እንደ ሴተኛ አዳሪ ሆና ነው የምትሰራው። እሷንም እየገፋፋቻት ያለው እንደሷ እንድትሰራና ሀብታሞች ላይ ልጥፍ ብላ ገንዘባቸውን በቀላሉ ማግኘት እንደምትችል እያሳየቻት ነው። ማህሌት ግን ይሄ ነገር ደስ ባይላትም ግን እዛ በቆየች ቁጥር
በጣም መጥፎ የሚሆን ህይወት ነው ወደፊት የሚያጋጥማት። ዝናም በራሱ በኩል ለእህቷ እንደነገራት ከሆነ ቅጣቷ ይበቃታል፣ ወደ ቦታዋ ትመለስ እያለ ትዕዛዝ እንደሰጣትም ጭምር አይታቸዋል። በቅርቡ እሷም መልእክቷ ደርሷት ከዛ ህይወት የምትላቀቅ ይሆናል። ቀጣዩ ክፍል እስኪለቀቅ ድረስ ያላችሁን አስተያየት ኮሜንት ላይ ያስቀምጣችሁልኝ። በቅርቡ በሌላ ቪዲዮ እንገናኛለን። መልካም ጊዜ